ውድ ቤተሰቦች እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን ማለት ፈልጋለሁ። እነሆ ብሩክን እንኳን ደህና መጣ ብሉት። እንኳን ደህና መጣ ወንድሜ፣ እንኳን እግዚአብሔር ማረህ፣ እንኳን ፈጣሪ ያተረፈ። ከዚህ ና እስኪ እባክህ እንግዲህ ውድ ቤተሰቦች ሰሞኑን በመጥፋታችን ምክንያት ሁላችሁም ተጨንቃችሁ ነበረ። ይኸው ቀጥታ ከመንገድ ብሩኬ ወደ ቤት ሳይሄድ የትም ቦታ ሳይሄድ ወደ እኛ ስቱዲዮ እንዲመጣ አስደርገናል። ውድ ቤተሰቦች እንኳን ደስ አላችሁ፣ እንኳን እግዚአብሔር አተረፈ እንድትሉ ትፈልጋለሁ። እንኳን ደህና መጣ በድጋሚ። እንኳን ደህና ቆያችሁ። እንኳን እግዚአብሔር ለዚህ ያበቃ። እንኳን ደህና ቆያችሁ። በጣም ነው እንግዲህ ምንድን ነው ሞት በላይክ ላይ ሲያልፍ ምን ሊባል የሚችለው እና ይህ ከቃልም ከመናገርም በላይ ነው እና እንደው ግን የእናንተን ነገር ምን ብዬ ልናገር እና በዚሁን የገባ ነው። ከገዳም እንደመጣን በዚሁን የገባ ነው። ይዞኝ መጥቶ እዚህ ጋር አወረዶኝ እና እንደዛውን ልብሴንም አልቀየርኩም። ምንም የቀየርኩት ነገር የለም እና ሰውም ተጨንቆ ነበረ። እናንተም በእኔ ጉዳይ ተጨንቃችሁ ነበር እና እውነት እንደው መመሰጋገን ማሳነስ ይሆንብኛል። እንደው በነገራችን ላይ እኛም ማመስገን ምንም አይጠበቅም። ቤተሰቦች በዚህ አጋጣሚ ያው እነሱንም እንደው ቆሜም ማመስገን ይኖርብኛል እና ከምንም በላይ ግን እንደው ፈጣሪን ማመስገን እፈልጋለሁ። በዚህ እውነት በጣም እንደው ፈጣሪ የተመሰገነ ይሁን፣ እግዚአብሔር ይመስገን። ምንም ልል አልችልም እና ተመስገን ነው ማለት የምችለው እና ተመልካቾችን በዚህ አጋጣሚ እንደዚህ በእኔ ጉዳይ ተጨንቃችሁ ሁላችሁንም እንደው እግዚአብሔር ያክብርልኝ ማለት እፈልጋለሁ። በጣም ነው የማመሰግነው። እንግዲህ ድኜ ለዚህ ቀን እበቃለሁ የሚል ሀሳብ በፍጹም ኖሮኝ አያውቅም ነበር እና ለዚህም ቀን በቅቶ እንደዚህ ፊት ለፊት ደግሞ ተገናኝተን ለማውራትም ደግሞ ስላበቃኝ እንደው እግዚአብሔርን አመሰግናለሁ። እናንተን ማመስገን ማሳነስ ነው የሚሆንብኝ እና ማለት ብሩኬ እኛንን ሳይሆን ውድ የዱካሾ ቤተሰቦችን ማመስገን ትልቅ ነው፣ ያስፈልጋል፣ ይገባል። ምክንያቱም ምንድን ነው በጣም ተጨንቀው በጣም ተረብሸው ብዙ ጥያቄዎችን ሲጠይቁ ነበረ ስለ ወንድማችን ብሩክ። የንስር አይን ቤተሰቦች የንስር አይን ቻናል ላይ የመጡ በርካታ ጥያቄዎችን ሲያቀርቡ ነበር። እንዴት ነው ወንድማችን ምናምን ሲሉ ነበር። ይህ ሁላ የሆነው በእኛ ኃይል ብቻ ሳይሆን በእኛ ባደረግነው ነገር አለ። አንደኛ በፈጣሪ ሁሉ ነገር የሆነው በፈጣሪ ነው። ነገር ግን ደግሞ ጸሎትም አለው። የውድ ቤተሰቦቻችን ጸሎት፣ ዱዓ፣ ልመና ተሰምቷል። ምኞታቸው ሰምሮላቸው ይባላል። የእናንተ ምኞት ነው፣ የእናንተ ጸሎት ነው፣ የእናንተ ዱዓ ነው ወንድማችን ብሩክ ወደ ህይወት እንዲመጣ ወደ ህይወት እንዲመለስ ያደርገውና ክብረት ይስጥልኝ ማለት ፈልጋለሁ። እኔም ማመስገን ፈልጋለሁ ከልቤ። ምክንያቱም በርካቶቻችሁ ስትጽፉ ነበር፣ በርካቶቻችሁ በውስጥ መስመር ስታወሩ ነበር፣ በርካቶቻችሁ ስትደውሉ ነበርና ስለ ወንድማችን የተጨነቃችሁ የተሳላችሁም ጭምራላችሁ እና እግዚአብሔር አምላክ ጸሎታችሁን ሰምቷል። ወንድማችን ብሩክ እንግዲህ በጣም በሚገርም ሁኔታ በፍጥነት አገግሞ ወደ ቤቱ ተመልሷል። በዓልን እንኳን ከቤተሰቦቹ ጋር ለማሳለፍ አብቅቶታል ማለት ነው። እግዚአብሔር የተመሰገነ ይሁን። ለሁላችሁም እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ማለት እፈልጋለሁ። ቁጭ ብለን እንወያይ። እንግዲህ በብሩኬ በድጋሚ እንኳን ደህና መጣ ማለት እፈልጋለሁ። እንኳን እግዚአብሔር ለዚህ ያበቃ ማለት እፈልጋለሁ። ያው ከመንገድ ነው ቀጥታ ወደዚህ ያስመጣው። አውቃለሁ ድካም ላይ እንደሆንክ። እኔም ያው ጠዋት ስራ ላይ ነበርኩኝ እና ውድ ቤተሰቦች ይህንን ነገር ሳይውል ሳያድር መመልከት አለባቸው ማወቅ አለባቸው ብዬ ስላመንኩኝ ነው እንግዲህ ቀጥታ ወደዚህ እንድትመጣ ያደረግኩ ማለት ነው። እንግዲህ ይቅርታ መጠየቅ እፈልጋለሁ በዚህ አጋጣሚ ከድካም ወደዚህ ሰራ አስመጣሁ። ምንም ችግር የለውም። ይሄ ማለት ተመልካች ናቸው፣ ቤተሰብ ናቸው እና ቤተሰቦቻችን ናቸው። ልናገኛቸው የምንችለው እነሱም በዚህ ቪዲዮ ነው። ምናልባትም በኢንቦክስም እንደዚህ ኮሜንት ላይም የሚጽፉልን አሉ እና ከሱ ውጭ ደግሞ ከእነሱ ጋር በቀጥታ ልንገናኝ የምንችለው በቪዲዮ ነው። አለን ደህና ነን ተርፈናል ለመባባል የሚያስችለን ይሄ ቪዲዮ ነው። ስለዚህ በዚህ ደግሞ ግድ መገለጣችን እንደ ቤተሰብም ስለምናከብራቸው ስለምንወዳቸው እና እንደሰማሁትም
ከሆነ እስካሁን ዝም ብለን ነበር የቆየ ነው እና ምናልባትም ከነዛ ነገሮች ተገልዬ አሁንም ስለሆነ ወደ ከተማም እየገባሁ የነበረው የግድ ደግሞ እንደ ቤተሰብ ሄደህ ቤትህ ነው የምታርፍ አይደለ? ቤተሰቦችን በመምጣት ተነግራቸዋለህ። ውድ ቤተሰቦችን ደግሞ በዚህ አጋጣሚ ይሄው ደህና ነኝ እግዚአብሔር ይመስገን ተርፌያለሁ ማለት የግድ ነው እና ምንም ይቅርታም የሚያስፈልገው ነገር አይደለም፣ ግድም የሆነ ጉዳይ ስለሆነ ማለት ነው። በጣም ጥሩ። ያው መጀመሪያ ላይ ከጠፋም በኋላ በጣም ኢንቦክሶችን እየተደረጉ ነበረ፣ ድምፅም እየተላከልን ነበረ፣ ቴክስትም እየተላከልን ነበረ። በጣም ተመልካች በቃ ያሳዝናል። በዚህ ልክ ተጨንቆለኛ እንደ ቤተሰብ ቀን በቀን የሚገቡ ቴክስቶች በጣም ነበረ በቃ